ወደ ሁለተኛ ጥያቄ ልምጣ ገራ ጋፊ ለማፋት ይወርፍ ነው ኢየሱስ ክርስቶስ ስና መቃብር እንደዳጅጎ ከተነሳ በኋላ ይትኒ ቆየ የሰቶሬ የሚለው በጣም ተገቢ ጥያቄ ነው አስፈላጊ ጥያቄ ነው ማወቅም አለብን መናፍቃንም ቢጠይቁ ግን አይመልሱም አያውቁም የት እንደቆየ ለምን እሱ የቆየበትን ስላልተቀበሉ ማለት ነው ያ40 ቀን ሙሉ ድጋሚ ያስተምራል ያስተማረ ትምህርት ግን ምን እንደሆነ ልንገራችሁ ጸሎትን ነው ጸሎተ ክዳንን መስተብቆን ልጦንን አያችሁ እነዚህን ጸሎቶች ሲያስተምር ነበር ዛሬ ቤተክርስቲያን ጧት ቤተክርስቲያን ስትሄዱ ከሌሊት 10 ሰዓት ተነስቶ እስከ ክዳን ድረስ ክዳንም ጀምር ክዳን 7 ክዳን አለ ክዳን ማለት ነው ቃል ገባላቸው ማለት ነው ለሐዋርያት ካይናት ክዳን ይደግማሉ ከካይናት ውጪ ክዳን መደገም የሚችል ማንንም ሰው የለም የዘማችሁት ነው ካይናትን አለ ክዳኒ ደገሙ ነም ተቆዩ እንደንዳዎች ያለ ክነት ክዳን አይደገም ክዳን የሚባል ጸሎት አለ ኢሳሳን ዩኒቨርሲቲ ከትንሳኤ በኋላ ዱአካም ሰቦር ከደና ከነበርሲሳ ተወረየች ዋዳ ደጹዳ ኢየሱስ ክርስቶስ እሱን መደገም የሚችል ካናት ብቻ አንስሎ ከትንሳኤ በኋላ እግዚአብሔር ኢየሱስ ክርስቶስ ህዝቡን አላስተማረም ሐዋርያትን ብቻ የጸሎት ስርዓት እንዴት አገልግል እንዳለባቸው እንዴት ማሰር መፍታት እንዳለባቸው ምስጢር የተባለ እሱን ሲያስተምር ነቆየ ማለት ነው ክዳን ዘነገሮም ለሐዋርያት ይላል መጽሐፍ ላይ ክዳንን ለሐዋርያት ነገረ ክዳን ለሐዋርያት ነገረ ሐዋርያትንም አስተማረ ይላል ይሄ ህዝቡ አልተማረም ለዛ ነው ቤተክርስቲያንም ዛሬ ስለ ክዳን መድረክ ላይ አታስተምርም ዋይ ክዳኒ ገነመ ገጭፋሙ ወልተጅረት ዩኒቨርሲቲስቱ ማለፍ ይወዘኔ ወፍታኪን ኢየሱስ ክርስቶስ ወልተጅረት ዩኒቨርሲቲስኒ የኙራን ዩኒቨርሲቲ ዱካ ቦታም ብቻ ዩኒቨርሲቲ እዘቱ እነሱ ደግሞ ካይናት ስለሆኑ ለክናታቸው ማድረግ ያለባቸው የነገረባቸው ነው ማለት ነው ግልጽ ነው እንሲ ያስተምር 40 ቀን ሰሞላ ወደ ሰማይ አረገ ማለት ነው ሰምቦረ ገረሰሚ ተልበ ይችላል እሺ ሌላ ጥያቄ አንድ ጥያቄ እንጨምራለን ያፊቶክች መስማአብ ወበልደ በመንፈስ ቅዱስ አሐዱ አምላክ አሜን ሻባታችን በእውነቱ ቃል ይቲን ሰማለኝ ጸጋው ነብሳላችሁ በቤቱ አቆያችሁ ኑሩልን አባታችን እሺ ብዙ ጥያቄ አለ ማንን ጥያቄ ነው ማስቀድመው እሺ ቴኒስቲ አንቺ ጥያቄ ስለቆየ እኔ ወደ ላውጭና እኔ በደንብ ግልጽ ስላልሆነልኝ ሪከርድ ላክሽልኝ ጥያቄ ወደ ላውጥሽ ተናገር ትንሽ ቆይቶ ስለነበረ ማለት ነው እቷለሽ እሺ እቴኒልሽ የለችም እንዴ ነው አባታችን ጥያቄ ማለት ነው አሁንም 10ቱ ትእዛዛት ውስጥ ነውና የእግዚአብሔር ያምላክህን ስም በከንቱ አትጥራ ይላልና አሁን ማምራችን በዝርዝር ሲያስተምሩን የእግዚአብሔር ስም በተለያየ እንድም ደግሞ ኡነት የሌለበት ቦታ ማጥራት እንደሌለብን እንደውም ስንምል ኡነት ከሆነ ኡነት ሐሰት ከሆነ ሐሰት ማለት ብቻ እንዳለብን ዝም ብለን እግዚአብሔርን ስም ማጥራት እንደሌለብን ነው ያስተማሩን ማለት ነው ይሁን እንጂ በተለያየ ሆነ ሀገራችን ውስጥ ማለት ነው እንግዲህ አማኑኤል የሚል የአምላካችን ስም ሲሆን ይሄም ደግሞ እግዚአብሔር ከኛ ጋር ነው ማለት እንደሆነ በትርጉም ጭምር አስተምሮናልና ነገር ግን ኢትዮጵያ ውስጥ አማኑኤል ተብሎ የተሰየመ ብዙ ሰዎች አሉ እንደዛም ደግሞ ገብርኤል ማርያም የተባለ በርግጥ አሁን ቅድም በተጠቀሱት ቦታ
ሰኔ ጎልጎታ ላይ ጌታችን ለእናታችን ለቅድስት ድንግል ማርያም ቃል ኪዳን ሲገባለት ወንድ ልጅ ወይም ደግሞ ሴት ልጅን ባንቺ ስም ሰየመ እምርላችኋለሁ ይላልና ይሄ ክርስትና ስምን ሲወክል ግን እንደ ማርያም የሚል ሰው ካለ ለምሳሌ አንድ ሴት ልጅ አለኝ ልበልና ማርያም ካልኩት ይሄ አጻታለሁ ወይ በተለይ ደግሞ አማኑኤል የሚል ይሄ ያስከሰፈም ወይ የሚል ይሄ የኔ ጥያቄ ነው ትንሽ እስከምትመጣ ማለት ነው ግልጽ ነው አባታችን እሺ ቃልዮትን ያሰማል ምናልባት ይሄ ምን አለ መሰራችሁ ከስም አወጣጥ ጋር ታይዞ አሁን ኢትዮጵያ ውስጥ የሚታዩ ነገሮች ትክክል ነገሮችም አሉ ትክክል ያልሆኑ ነገሮችም አሉ ይሄ ምንድነው ቀጥታ ልጆቻቸውን ማርያም ብለው መሰየም አይቻልም የማርያም ማለት ይቻላል የማርያም ይሄ ግን ከንተን ጋር የሚያዝ ከአስርቱ ትእዛዛት ጋር ታገናኙ እግዚአብሔር ስም በከንቱ አትጠራ የሚለው ጋር መያያዝ የለባችሁ እሱ ሌላ ነው እግዚአብሔር ስም በከንቱ አትጠራ ሌላ ነው ይሄ ስም ማውጣት ሌላ ምንድነው የእግዚአብሔር ስም በከንቱ አትጠራ ባለፈው ነግራችኋለሁ በውሸት አትማሉ በሄዳችሁበት በእግዚአብሔር ስም አትነግዱ ሱባ ማምር ባሰፊ አስተምራችሁ ሊሆን ይችላል ካልሆነ ደግሞ ትምህርቱን መደግም እንችላለን ምን ማለት ነው እግዚአብሔርን ስም በከንቱ አትጠራ ማለት ምን ማለት ነው እሱ ሌላ አጀንዳ ነው ግን በቅዱሳን የምንጠራ ነገሮች አሁን ቀጥታ ማርያም ማለት አይቻልም የማርያም ለማርያም ቋላ ለማርያም ማለት ከማርያም ይትይዘችው የማርያም ጀቹንሞ ማርያም ይደፊ ጀቹን መካን ወለተ ማርያም ወልደ ማርያም ሊሆን ይችላል እና ሌሎች ደግሞ አለ ለምሳሌ እንደ አርሴማ ጊዮርጊስ እነዚህ በሰማይታት ቢሰየሙ ምን ችግር የለም ለምን ካላችሁ እነዚህ ሰማይታት ያው የተወለዱት ከሰው ነው የነሱ ክብር ከድንግል ማርያም ክብር በታች ነው በዛ ልንሰይም እንችላለን ቀጥታ ግን ይሄ አማኑኤል የሚለው አሁን የሚፈሩት ኢየሱስ የሚለው ብቻ ነው የሚፈሩት አሁን ይሄን ኢየሱስ የሚለው አይሰይሙ ለምን እሱ በትንቢቱ ስለተጻፈ ይመስለኛል በስሜ የሚመጡ አሉ የሚለው ትንቢት ስላለ ያችን ፈርቶ ይመስለኛል ያልሰየሙት እስካሁን ይሄ አማኑኤል የሚለው ትክክል አይደለም ኤልሻዳይ ምናምን ያለ እንደዚህ አይነት ስሞች ትክክል አይደሉም መከሰት ተሰርቷል ይሄ ማን ችግር ነው ያባቶች ችግር ነው የስም አወጣጥ ጋር ያለው ነገሮች ትክክል አይደሉም በአጠቃላይ ማለት ነው ግን በቅዱሳን ጋር ታይዞ አሁን ማውጣት ይቻላል ዘሚካኤል ለሚካኤል ቢባል ጥሩ ቀጥታ ሚካኤል ብሉ ማይሆን አንዳንድ ጊዜ ዝም ብለን ቅዱስ ሚካኤል የምንወድ ከሆነ ሚካኤል ብለን እንጠራ እንችላለን ስማችን የጠራነው ልጅ የሚካኤልን ስራ ይሰራል ወይ ሙጫን ሚካኤል አዋም የሚሱን ወጂ ሚካኤል ወጀተን ወጀታ እንደውም እርግማን ነው የሚሆንብን ማለት ነው ያስ እርግማን ነው የሚሆንብን ይሄን የለየን ማውጣት ማስተካከል አለብን መጽሐፉ ጋር ብቻ ሳይሆን ህሊና የሚወክስ ነገሮች መሆን የለበትም መጽሐፉ ላይ እንዲሚል አልተጻፈም ማለት ብቻ ሳይሆን ህሊናችንስ ትንሹ አምላክ ህሊና ነው ይላሉ አባቶቻችን ሰምታችኋል ሰሙሽት ማን ዋግኒን ተቆን ሰሙይል መናማት ይላል ትንሹ አምላክ ምንድናት ህሊናችን ነው ማለት ነው ይፈቅዳልናችን አሁን አንድ ልጅ ወልዳችሁ እግዚአብሔር ብላችሁ ብትጠሩት ህሊናችሁ ይፈቅዳል መጽሐፍ ላይ ባይጻፈም አይፈቅድም ማለት ነው ስለዚህ ህሊና የሚወክሱ ስሞች ማውጣት የለብንም ማለት ነው እና ይሄ ነው እሱ ጋር
በዚህ ነው መሆን ያለበት ማለት ሰላም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ አባታችን ቃልዎትን ያሰማልን ጸጋውን አብዛላችሁ በእውነቱ ተባረኩልን። እውነት ነው አባታችን እርሱ እንዳለው ያው እሳቸው ሲያስተምሩ ሳስተውሉ ብዙ ናቸው በአማኑኤል ስም የሚጠሩት ማለት ነውና ለምን ይሄ ነገር አስከስፍም እንዴ በአምላክ ስም መጠራት የሚለው ነገር ጥያቄ ስለሆነብኝ መልስ ለማግኘት ወድጄ ነው። መልስንም ደግሞ አግኝቼዋለሁ። እግዚአብሔር ይስጥልኝ። እሺ እቴንሻለሽ እቱ ካለሽ ጥያቄሽን ቀጥይ። የመጨረሻ ጥያቄ እንግዲህ ሰዓትም ደርሷልና እስካሁን ከመካከላችን ተገኝታችሁ ስላስተማራችሁን ስለመከራችሁን የተሰወረብን ደግሞ እንደ እግዚአብሔር መልካም ፍቃድ እንድናቅ ስለረዳችሁን በእውነቱ አባታችን እንዳመሰግናችሁ ወዳለሁ። ቃልዎትን ያሰማልን ጸጋውን አብዛላችሁ በቤቱ አቆያችሁ። ተባረኩልን። የቴኒስ ጥያቄ የመጨረሻ ጥያቄ ነው ሆኖ ለዛሬ እንደተለመደ ደግሞ ጥያቄ ያላችሁ በውስጥም አሁንም የጠየቃችሁን እንግዲህ ከሰዓቱ አንፃር አሁን ልናቀርበው እንችልምና እንደዚህ ሰዓት ስናገኝ ጥያቄያችሁን እንመልሳለን ማለት ወዳለሁ። እኔ በእኔ በኩል ጨርሼዋለሁ። እግዚአብሔር አምላክ ይስጥልኝ። እቱ ግዲ ወላሂ ተስፋው አምላክም በርቲሳ ከኛ የጎፋን ሰለዘረኛ ቢቆማ ሰላም ይመስርኩታል ያቀራሱ ቆይቷል። ግን ለማንኛው ግን ተረጀ ይረጋ ከኛ ረጅ ወንጌል ጋፈጣሚ ቤት ቤት መንቱሩ ጋሚ ጋፍ ቢራ አችረት አኩረማ ወይኒ ሲጣኒ ዋቀዮን ቆፋ ብቻ ከበሁ ይቻላ ዋቀዮን ቆፋ መለከ በሁ እና የሮዝ ተረገሩሙ ቁልቁሎ ታምባሱ እንደኛ ይቻላ እና ተረደረ ይሮንጀዱ እና ሳንፍከኛ ምን እነቁለቲ ባሱ እንደንዳ አንቺ ሰን ተረደ ይጅራ አነረቲ ሲሙ ደበላተ ወይኒ በቹ ደጣቢ አዱና ጄስ ኦኢነጄስ ኢባማና ጎዳዳቁ ያኒ ኮስኒ ጃሊ yo afngel እሺ ወንጌለ ጉባረቲ አኩሪ ከማ ወይን ሞሴጣኒ ዋቀዮ እጀቻ ዋቀዮ ትቆፈ በሁ ወይም ዋቀዮን ቆፈ በሁ ደንታ ይከተሙ ደንታ በሁሽ ከንደንደው ጅጣም ሚኪሬ ንጃም ፈኪኛ ቁልቁሌተርስ መቃ ቁልቁሌተርስ መጥበይኬሳ ጀኔ ባሳጀ ይምባ የታነጋ ተጋ ሲንጅረኝ ምንድነው እሱ አፉራ ከምቱባ አፉራ ሃማ ወይ ሰይጣን ታቁኒኪ ኒዳሊ እሺ እና መጫፈ ቁልቁሉ ጉባረቲሙ አዋቀዮን ቆፈ ጂቲ ተገለ ዋቀዮን ቆፈ ወይም ዋቀዮን ቆፈ በሁ ደንዳ ነመኬሳ በተለይ ካመነማ ቆሱ ደንዳ ነመራዩ ደንዳ ዋቀዮን ተገለ ዋቀዮን ቆፈ ታኒ ባሱ ደንዳ ከሩቲሞ ቁልቁሎ ታኒስ ባሳጅታው ኩኒያከኒ የእኔን ሰላም የኔን ጋፋ አሽማነን ተረደ ቆይ እዚው ለመለስልሽ ለምሳሌ ቁልቁሎ ሰንፈከኛ ፋርሲማ መቃርሲማ አጋጅ ቁልቁሎ ወይ ሚካኤል አርሲማ ምንድናት ኢቴነሽ ምንታት አቃቴነሽ ነው ወራባሱን እንደማ እንደንዳው እሺ አማት ትንሽ አርሴማ ብቻ ዋማም ተዋቀ ሰይጣን ባሱ እንደኒሳ አንዴ አሁን በቃ እንደንዴስ ሚካኤል ስላለ ብቻ መንፈስን ማውጣት ከውስጣችን ማባረር አይቻልም። ግልጽ ነው። ጸሎት ነው። ክርስቶስ ይሄን አስተምሯል። ሐዋርያ ጠይቋል። ጌታ ሆይ አንድ ሰው መንፈስ ይጮህበት ነበር
መንፈሱን እንገስጽል እምቢ አለ ለምንድነው እኛ እምቢ አለ አዎ መንፈስ የሚወጣ በጾምና በጸሎት ነው ብላችኋል በቃ ስለዚህ መንፈስን ማሸነፍ የምንችለው በጾም በጸሎት ነው ግልጽ ነው በነገራችን ላይ በቃ የመናፍስት ድል መድረጊያ ጾምና ጸሎት ብቻ ነው እንጂ አምላክ ብንለው ማውጣት አንችልም ዝም ብለን ማለት እግዚአብሔር ብንራሱ ማውጣት አንችልም በጾም በጸሎት ግን ማዳቀቅ እንችላለን ይኸውላችሁ ደግሞ ይሄን ማወቅ አለባችሁ እዚህ ጋር ወንተስቲ ቤቁ ቀብደኒ ይችላል ሰይጣን ላውጣ ብሎ ጸሎት አይደረግም እየሰማችሁ ነው ሰይጣን ላውጣ ተብሎ ጸሎት አይደረግም ጸሎትን ላቃጠል ተብሎ ጸሎት አይደረግም እኔ እግዚአብሔርን ለምናለሁ የኔ አምላክ ደግሞ ይሄ መንፈስን ያቃጥላል ብሎ ነው ጸሎት የሚደረገው እንጂ እኔና እናንተ መንፈስን ማቃጠል ስልጣን የለንም ግን ምንድነው ስንጸልየው ስንሰግደው ስንጾም እኛ የጾምነውን በጾምና በጸሎት የቀረብነው አምላክ ከታችን ጋሻችን አምላካችን ሁለመናችን ጠላታችን ያስወግደናል የሰማችሁት ነው አባት ከልጅ ጦር እንደሚከለክለው እናት ከልጅ የራብ ጦር እንደምትከለክለው እኛ ደግሞ ወደ አባታችን ቀረብ ስንል ጠላታችን ይደመስሰናል ማለት ነው ግልጽ ነው ጋፈኑት አባን ፎኒ አባ ጋፈሮሮ አደጋፈ ቆንቆ ጀራምቲ አባን ሙጫሳራ ሮሮ ዶዋ ጀራማ ሃቲሞ ጦርነቲ ቆንቆ ዮንካን ቤላ ደልጎቴ ቹርዳ መሽትራ ከናፍ ንትጋፋ አባ ከኝት ዝን ጸሎት ጾም ምንድነው ወደ እግዚአብሔር መቅረቢያ እኮ ነው ይሰማችሁ ነው ወደ እግዚአብሔር መጠጊያ ማለት ነው ጾም የሌለ ጸሎት የሌለ ስግደት የሌለ ምጽዋት የሌለ ሰው ማን የለ እግዚአብሔር የለው አጠገቡ የለው ፊቱን አዙ ስለዚህ እነዚህ ምንድናቸው መባናቸው ስጦታ ናቸው ልጅ ወደ አባቱ ይዞ የሚቀርብ ማለት ነው ጸሎቱን ይዘን ስንቀርብ ስግደቱን ይዘን ስንሄድ መባችን ይዘን ስንሄድ አገልግሎታችን ይዘን ስንሄድ ታዳ እኛን የሚያስቸግር ውስጣችን የሚያደነቅር እድላችን ይዘጋ እኛ እንዳንገ ጋብቻችን ይበታተነ ጠላታችን እያየው ዝም ላል ወይ አይልም እኛ እንቀርብ እሱ ድራሹን አጠፋለን ማለት ግልጽ ነው ስለዚህ ወደሱ እንጠጋ ነው ጾም ጸሎት ወደሱ መጠጊያ ነው እንጂ ሰይጣን መባረር አይደለም ስንጸልይ ስንጾም የማን ወዳጅ ሆነናል የእግዚአብሔር የማን ወዳጅ ሆና የመንፈስ ቅዱስ ውስጣችን ሞላ ማለት ነው መንፈስ ቅዱስና ህርኩስ መንፈስ አይስማማው አፎር ቁልቁላውን ይፊ አፎር ጡራዋን ወሊንታው ከናፍ ጋፋ ቁልቁሉን ከሰከኘጉት አፎር ጡራዋን ሲኦል ትዴማ ጀጁና ዱሮ መግቢያው ሲኦል ነው ስለዚህ ወደ እግዚአብሔር ስንቀርበው መንፈስ ቅዱስ ይቀርበናል ጠላታችን እንደማጡን አጠፋልናል ማለት ነው እሺ እንቅራ ወደ እግዚአብሔር ጠላታችን ለማሸነፍ እሱን ይዞ ወጣ ጠላቱን አሸንፎ ይገባል ነው እንጂ አርሴማ ስላለ ብቻ ምንድን እንዳይመስላችሁ ሚካኤል ስላለ ብቻ ምንድን እንዳይመስላችሁ ሂደት አለ ሁሉም ነገር ግልጽ ነው ተመለሰልሽ በስመ ወልደፍስ ቅዱስ አሐዱ አምላክ አሜን ዳቆኒቱኛና ዴቤስ ዲፋማ ዋቀየስና ሄድኩ ዲፋማ ሰጥ በጣም ጥሩ በዚህ ላይ አንድ ልጨምርላችሁ በቅዱሳን ስንለው ሰይጣን ላይ ስልጣን አላቸው ተሰጥቷል እነሱ 10ኛ ደረጃ ላይ ደርሷል የቅዱሳን ደረጃ 10 ነው ይሄን ተመራችኋል ብዬ አስባለሁ 10ኛ ደረጃ ማለት የበቁ ናቸው ማለት ነው መንፈስን በአይን ያያሉ ማለት ነው ሰይጣንን ቀንዳቸውን ይዞ ማሽከርከር ይችላሉ ግልጽ ነው ሰይጣንን አስሮ መቀጥቀጥ ይችላሉ እንዲህ ስላጁ ደግሞ ያገኙትን እየቀጠቀጡ ሄዳሉ አይደለም
ሁሉም እኮ ስርዓት አለው ጎርጊስን ሰይጣን እንደበደበውን ሲንጀዱ ሰይጣንም ለፎራ ጨፈጨፋ ይጆት ለምን ፍጡራን እኮ ናቸው እነሱም ፈጣሪን ይፈጠረ ያለ ጥፋት አይነኩ ማለት ነው እግዚአብሔር እስከፈጠራቸው ድረስ ያለ ጥፋት አይነኩ ዝንጀሮ ዝም ብለ ያባረም እንውላለን እንዴ ባለማሳው ዝንጀሮ ማሳ ገብታ በቆሎ ከበላ ወደ ማሽላን ከበላች ዝንጀሮ ሊያባር ይችላል ሊገለው ይችላል ለምን ማሳውን ስለነካች ነው ከዛው ግን ዝም ብሎ በቃ ሁሉንም ዝንጀሮ ያባረሩ ማዋል ይችላል አይቻልም እንደዛው ማለት ነው ስለዚህ ምንድነው ጥፋት ያጠፋ መንፈስ ጥፋት ያጠፋ ሰይጣን ይቀጣሉ አሁን ለምሳሌ እዚህ ጋር ያላችሁ እናንተ የማን ናችሁ የቅድስት አርሴማ ወዳጆች ናቸው አይደል እግዚአብሔርን ፈልጋችሁ ነው እዚህ የመጣችሁ እናንተን የካ መንፈስ ካለ ማለት ነው ይውላችሁ እዚህ መሃል ያለው ቡዳም ካለ አይነ ጥላም ካለ መተትም ካለ መስተፋቀርም ካለ እናንተ የነካ መንፈስ ካለ ሰማይቷ ዝም አትልም ፈጣሪና እሱን አዘራቀት ቀጣው ወደ ሲኦል ተሰዳለች ማለት ነው እንዲህ ማለቱ ምንድነው አሁን ለምሳሌ እዚህ ጋር አንድ ሰው ቡዳ ከበላ እናንተ ስለተነካችሁ የቅድስት አርሴማ ፈልጋችሁ ስለመጣችሁ አርሴማ የባክሽ በጸሎትሽ አድኝኝ ከፈጣሪሽ አማልጅኝ የመንፈስ አይክልኝ ብላችሁ ተለማናላችሁ አይደለ እናንተ ጋር ያለው መንፈስ አንስታ ወደ ሲኦል ትጥላለች ስልጣን አላት ማረክ ማለት ነው ነገር ግን ምድር ላይ ያለው ቡዳ ሁሉ እየሰበሰበች ትውላለች አይደለም ይሄ እንደማን ማለት ነው አንድ ዝንጀሮ ማሽላ በበላ ማሽላውን የበላ ዝንጀሮ ይቀጣል እንጂ ምድር ላይ ያለው ዝንጀሮ ሁሉ አይደበደብም ማለት ነው ግልጽ ነው ይሄ ነው ምስጢሩ እግዚአብሔር አምላካችን ይግለጽልን ለሁላችን ለኔም ለእናንተም ከዚህ በላይ ምስጢሩን ይግለጽልንና ቤት ውስጥ እንድንኖረው አምላክ ቅዱሳን ይርዳን የሰማነው በልቦናችን ያሳድርብን ሰደገኛው አገየው ለቤረ ነው ሀቡልቹ